እንኳን ወደ ግሬድ 11 ዩኒት 1 ፓርት 6 በደህና መጣችሁ። ከረንት ሳትስ ኦፍ ፊዚክስ የሚለውን እናያለን። እንግዲህ በዚህ ቻፕተር የመጨረሻውን ቶፒክ የሚሆነው ከረንት ሳትስ ኦፍ ፊዚክስ የሚለው ወይም ደግሞ ፊዚክስ አሁን ላይ የት ደረጃ ነው ያለው የሚለውን አይተን እንጨርሳለን ማለት ነው። ሰዎች ሲምፕል የሆነ ቪዲዮ ነው የምትሆነው። ሰብስክራይብ ማድረጋችሁ እንዳትረሱ። ሌትስ ጎ። Nowadays, there is a lot of discoveries and innovations in different parts of the world. Among these are some are listed below. ከታች በአሁኑ ጊዜ አሁን በምንኖርበት ኮንቴምፖራሪ የሚባለውን ወርልድ የፊዚክስን ነገሮች ወይም ደግሞ በፊዚክስ ዲስከቨሪ የተደረጉ ነገሮችን ብዙ ነገሮች እንጠቀማለን። ከቴክኖሎጂካል ብናየው እንኳን ለራሱ ለምሳሌ እኔ አሁን በምቀርጽበት ሰዓት የምጠቀመው ላፕቶፕ አለ፣ ስልኬን እጠቀማለሁ። ብዙ ነገሮች ቴክኖሎጂካል ነገሮችን እንጠቀማለን። እነኚህ ደግሞ የፊዚክስ እውቀት የሚያስፈልጋቸው ነገሮች ስለሆኑ የፊዚክስ ዲስከቨሪስ ይባላሉ ማለት ነው። ይህንን ብቻ አይደለም፣ ሪሰንትሊ ዲስከቨሪ የተደረጉ በፊዚክስ ዲስከቨሪ የተደረጉ ነገሮች ደግሞ አሉ ማለት ነው። እነሱም ደግሞ ከታች አሉ ተብለናል። እንሂድና እንያቸው ማለት ነው። የመጀመሪያው major recent discoveries in physics ይላል። ይህንን ከማየታችን በፊት physics is the study of physical world፣ ስለ physical world ነው የሚያጠናው። from the smallest particle፣ ለምሳሌ smallest particle የሚባሉት ለምሳሌ ፕሮቶን አለ፣ ከዛ ደግሞ ኒውትሮን አለ፣ ከዛ ደግሞ ኤሌክትሮን አለ። እዚህ ጋር የማስቀምጥበት ዜሮ ያልኩት ኒውትራል ስለሆነ ከዛ ደግሞ ቻርጅን ነው እያስቀመጥኩኝ ያለሁት። እዚህ ላይ ደግሞ ኔጌቲቭ አለ የኤሌክትሮን ማለት ነው። the gigantic structures known to human galaxies, cluster of galaxies and black holes, some of them are ብሎ ከታች አሉ ማለት ነው። ፊዚክስ የሚያጠናው በጣም ትንሽ ከሆኑ ወይም ደግሞ ማይክሮስኮፒክ ከሆኑ ነገሮች ጀምሮ እስከ በጣም ትልቅ የሚባሉትን ጋላክሲዎች ያጠናል። ለምሳሌ አስትሮኖሚ የሚለውን ስለ ጋላክሲ ስለ ዩኒቨርስ ያጠናል ካል ይህንን በጣም ትልቅ የሆኑትን ነገሮች ከየት ነው የሚጀምረው? ስሞለስት ከሚባሉ ወይም ደግሞ በማይክሮስኮፕ ብቻ አይደለም በኤሌክትሮን ማይክሮስኮፕ በሚታዩ የአተም ፓርቲዎችን ጀምሮ ነው የሚያጠናው ፊዚክስ ማለት ነው። ይህንን ስለ ቻርጅ ምናምን ስታወሩ ስለ ፕሮቶን ታወራላችሁ፣ ስለ ኤሌክትሮን ታወራላችሁ፣ ስለ ኒውትሮን ታወራላችሁ ማለት ነው። በቅርብ ጊዜ ዲስከቨር ከተደረጉት ነገሮች ደግሞ አንዱ ዲስከቨሪ ኦፍ ኤግዞ ፕላኔትስ ማለት ነው። ኤግዞ ፕላኔት ምን ማለት ነው? ለምሳሌ ሶላር ሲስተም ላይ ብዙ ፕላኔቶች አሉ። ለምሳሌ እኛ የምንኖርበት ኤርዝ የሚባለውን ፕላኔት አለ ማለት ነው። ኤግዞ ማለት ውጫዊ ማለት ነው። እኛ ከምንኖርበት የሶላር ሲስተም ውጭ የሆኑ ሌላ ፕላኔቶችን ዲስከቨር ተደርገዋል ይላል። ለምሳሌ ይህንን በ2022 ዲስከቨር የተደረጉ ኤግዞፕላኔትስ ወይም ደግሞ ከሶላር ሲስተም ወይም ደግሞ ናይን የምንላቸው አክቹዋሊ የተጨመሩ ነገሮች አሉ። ናይን ከምንላቸው ፕላኔቶች ውጭ የሆኑ ከሶላር ሲስተም ውጭ የሆኑ ሌላ ፕላኔቶች ተገኝተዋል። which is exoplanets ይባላሉ ማለት ነው። exoplanets or extra solar planets is a planet outside our solar system። ይህንን ሊመጣ ይችላል። ይህንን ፈተና ሊመጣ ይችላል። ኤግዞፕላኔት ማለት ምን ማለት ነው ብሎ በምርጫም ሊሆን ማትሪክ ከሆነ በምርጫ ሊመጣላችሁ ይችላል። ማትሪክ ካልሆነ ደግሞ በክፍት ቦታም ሊመጣ ይችላል ማለት ነው። ይሄንን ያዙ። ኤግዞ ማለት ውጫዊ ማለት ነው። ኤግዞ ፕላኔት ስንል ከሶላር ሲስተም ውጭ የሆኑ ፕላኔቶች ማለት ነው። ይሄንን ዲስከቨር ተደርጓል። ኮንፊርምድ ኤግዞፕላኔትስ ፕላኔታሪ ሲስተም 3833 ፕላኔታሪ ሲስተሞች እንዳሉ ኮንፊርም አደረገ ነው የሚለን። ማይክል ማዮ ይባላል። ሌሎችም አሉ። ይህንን አለ። በዚህ ሊንክ ገብታችሁ
ቼክ ማድረግ ትችላላችሁ። ከዛ ስለ ብላክ ሆል የሚባለውን ዲስከቨር የተደረገውን ስለ ብላክ ሆል is a region of space time the gravity of it so strong that nothing can escape ይላል። ብላክ ሆል የሚባለው ምንድነው? ስፔስ እና ታይም ወይም ደግሞ ማንኛውም ነገር እዛ ላይ ከገባ በግራቪቲ ወይም ደግሞ በአትራክሽን ላይ መውጣት የማይችል ስኬፕ ማድረግ የማይቻልበት ማለት ነው። ብዙ ኤክስፕላኔሽን አለው ስለ ብላክ ሆል። እዚህ ጋር ኤክስፕሌን ላደርግላችሁ አልችልም። ብዙ ነገር አለ። ስለሱም ዲስከቨር ተደርገዋል ነው ዋና አይዲያው። ብዙ ዲስከቨር እየተደረጉ ያሉት ነገሮች ነው። በዚህ ሊንክ ገብታችሁም ዲቴይል ማንበብ የምትችሉ ከሆነ ጊዜ ካላችሁ አንብቡት። ነገር ግን ስለ ብላክ ሆል ተገኝተዋል ማለት ነው። እዚህ ጋር ደግሞ ኳንተም ክሪፕቶከረንሲ ይባላል። ኳንተም ክሪፕቶከረንሲ cryptocurrency is a way of sending information and messages in secret so እዚህ ጋር ሳይበር ሴኩሪቲ የሚለውን ለምሳሌ እኔ ሃይ ብዬ አንድ ሰው ሃይ ለማለት ብፈልግና ሃይ ካልኩኝ ደግሞ ሌላ ጣጣ የሚያመጣብኝ ከሆነ ኢንክሪፕት አድርጌ ወይም ደግሞ ኮድድ አድርጌ መላክ እችላለሁ ማለት ነው። ለምሳሌ ሃይ ለማለት AHAI ከዛ ኢንፎርሜሽን ሪሲቭ የሚያደርገውን ሰውዬ ወይም ደግሞ እኔ የምልክለት ሰውዬ እኔ በምልከው ኮድ ዲኮድ ያደርገዋል ማለት ነው። ለምሳሌ የኛውን HAI ያልኩትን ሃይ ማለት እንደሆነ እሱን ሊረዳው ይችላል። ማንኛውም ሰው መጥቶ ግን ይህንን ምን ማለት መሆኑን አያውቅም ማለት ነው። ስለ ክሪፕቶግራፊ የሚለውን ደግሞ ኳንተም ክሪፕቶግራፊ የሚባለውን ደግሞ አሁን ዲስከቨሪ የተደረገውን ነው ማለት ነው። ኢንሴክሬት ሜሴጅ ለመላክ ማለት ነው። think of your bank account number, password. Without the secret encryption, all these are at risk. Quantum cryptography is an application of quantum physics that enhance the security of the information exchange at higher level. extend ለምሳሌ ፓስወርድ ካነሳ አይቀር ለምሳሌ ዳታቤዝ ላይ ፓስወርድ ስቶር ሲደረግ ምንድነው የሚደረገው? ሃሽ ተደርገው ወይም ደግሞ ከሌላ ካራክተር አሁን እንደጻፍኩት ለምሳሌ 1 2 3 ፓስወርድ ብላችሁ የምታስገቡ ከሆነ ይህንን እንዳለ 1 2 3 ተደርጎ አይቀመጥም ማለት ነው። 1 2 3 ተደርጎ አይቀመጥም። ከብዙ ካራክተሮች ተደባልቆ አለው፣ የራሱ ካልኩሌሽን አለው። እሱን ተደባልቆ ነው የሚቀመጠው ማለት ነው። ይህንን ሃሽ የሚደረገው እሱን ብቻ አይደለም። የሆነ ፊልድ ፓስወርዳችሁን ስታስገቡ ምንድን ነው የሚላችሁ? ሂድን ያደርገዋል፣ ኦብስኪር ያደርገዋል ማለት ነው። ወይም ደግሞ ስታር ያደርገዋል ማለት ነው። አይታይም። ከፈለጋችሁ እናንተ ብቻ ከሆናችሁ ነው የሚታየው ማለት ነው። ወይም ደግሞ ዶት ዶት ያደርገዋል። ይህንን ኢንክሪፕት ያደርገዋል። ሴኪር የሆነ ኢንፎርሜሽን ኤክስቼንጅ ለማድረግ ይጠቅማል ማለት ነው። ሃይ ኢነርጂ ፊዚክስ የኤነርጂ ፊዚክስም አለ። ፓርቲክል አክሰሌሬተርስ የሚባሉ አሉ። ይህንን ብዙ ዲቴይል መግባት አያስፈልግም። እዚህ ጋር ፖዝ እያደረጋችሁ ማንበብ ትችላላችሁ። ስለ ግራቪቴሽናል ዌቭ ላርጅ ስኬል ስትራክቸር የሚባሉትን አለ። ከዛ ደግሞ ስለ ግሎባል ዋርሚንግ ደግሞ በፊዚክስ ዲስከቨሪ የተደረጉ ነገሮች አሉ። ለምሳሌ ግሎባል ዋርሚንግ ኢዝ አን ኢንክሪዝ ኢን ኤርዝስ ቴምፐሬቸር ኤንድ ኢትስ ኢምፓክት ኦን ኤርዝ ክላይሜት ማለት ነው። ግሎባል ዋርሚንግ ግሎብ ማለት ኤርዝ ማለት ነው። ዋርሚንግ ማለት ደግሞ ቴምፐሬቸር ኢንክሪመንት ማለት ነው። ዋርም እያደረገ ስንል ቴምፐሬቸር ኢንክሪዝ አደረገ ማለት ነው። የግሎብ ቴምፐሬቸር መጨመር ማለት ነው። ይህንን ደግሞ ክላይሜት ኢዝ ሎንግ ተርም ዌዘር ቫሪያቢሊቲ የሎንግ ተርም ክላይሜት እና ዌዘር የሚባሉትን አሉ። ይህንን በጂኦግራፊ ላይ የምትወስዱት ኮርስ ነው። ዌዘር ከሆነ ምን ማለት ነው? ዴይሊ ማለት ነው። ወይም ደግሞ የዴይሊ ነገሮችን ዌዘር ይባላል። የረጅም ጊዜ ከሆነ ደግሞ ክላይሜት ይባላል። ግሎባል ዋርሚንግ ሲኖር ክላይሜት ቼንጅ ያመጣል። ምንድነው ክላይሜት ቼንጅ ማለት? የረጅም ጊዜ የሆኑትን ለምሳሌ ሂዩሚዲቲ ያለ
ቴምፕሬቸር አለ፣ ብዙ ቫሪያብልስ ስላሉት ማለት ነው። አትሞስፌሪክ ፕሬሸር አለ፣ ዊንድ አለ። ከዛ ደግሞ ይህንን መዛባት ይመጣና ይህንን ሲዛባ ደግሞ የዝናብ መምጣት ለምሳሌ ክረምት አይደለ የሚዘንበው ኢትዮጵያ ውስጥ ክረምት አብዛኛው የሚዘንበው። ክረምት ሲዘንብ ይገላበጥና ወደ በጋ ይመጣል። በጋ መዘራት የነበረበት ክረምት ይሆናል። ክረምት መዘራት የነበረበት ደግሞ በጋ ላይ ይሆናል ማለት ነው። ሰው ይህንን ይዛባል ማለት ነው። ስለ ግሎባል ዋርሚንግ ደግሞ የተገኙ ብዙ ነገሮች አሉ ማለት ነው። ብዙ ነገሮች አሉ ማለት ነው። ብዙ ሳይንቲስቶች እዚህ ጋር ተሳትፈዋል። ይህንን ሰርተዋል። ይህንን አዲስ አበባ ነው። ይህንን ደግሞ አዲስ አበባ ያለውን የሳይንስ ሙዚየም ነው። ከሞላ ጎደል ይህንን ቻፕተር 1 ይህንን ይመስላል። ይህንን ፓውዝ እያደረጋችሁ ዩኒት ሳመሪውን ማንበብ ትችላላችሁ። ፓውዝ እያደረጋችሁ ማንበብ ትችላላችሁ። እዚህ ጋም ደግሞ ጥያቄዎች አሉ። እነኚህ ጥያቄዎች አሁንም ፓውዝ አድርጋችሁ ስሯቸው፣ ሞክሯቸው። በቀጣይ ዩኒት 2 ነው የምንገናኘው። ዩኒት 1 በዚህ ጨርሰናል። እስካሁን ከተከታተላችሁት በእርግጠኝነት ይጠቅማችኋል። ጥያቄዎችን እንሰራለን። ቀጣይ ቪዲዮ ቻፕተር 2 ይዤላችሁ እመጣለሁ። ቻፕተር 2 ይዤላችሁ እስከምመጣ ደህና ሁኑ። ቻፕተር 2 ላይ እንገናኝ።